ሰላም እንዴት ናችሁ? ውድ ይህን ቪዲዮ የምትከታተሉት እኔ በጣም ደህና ነኝ። እስኪ ዛሬ ስለ አንድ ጉዳይ እንነጋገር። መቼም ሁላችንም ብንሆን ሞት አይቀርም ሲባል ሰምተን እናውቃለን ብቻም ሳይሆን እኛው ራሳችንም እንናገራለን። አሁን ዝም ብለን ሞት አይቀርም የሚለውን ቃል በቀጥታ ስንመለከተው ለተናጋሪው ሁሉ ትክክል ነው የሚመስለው። አሁን ይህን ርዕስ ዝም ብዬ አይደለም ያነሳሁት። ነገሩን በጥልቀት ስንመለከተው የተለያየ ትርጉም ነው የሚሰጠው። ባይዘዌ ሁለት አይነት ሰዎች ናቸው በአጠቃላይ ሞት አይቀርም ብለው የሚናገሩት። አንደኞቹና እውነተኞቹ ለምንድነው ሞት አይቀርም ብለው የሚናገሩት ቢባል የዚህን ዓለም ከንቱነት በመረዳት ነገሮችን በመንፈሳዊ መነጽር በመመልከትና ክፉ ነገር ላለማድረግ ነው ሞት አይቀርም ብለው የሚናገሩት። ለምሳሌ አይ ይህስ ይቅርብኝ ሞት አይቀርም አይነት ማለት ነው። የኔ ጉዳይ ግን እኔም ራሴም ጭምር ያለሁበት የሁለተኞቹ ጉዳይ ነው። ሁለተኞቹ ለምንድነው ሞት አይቀርም የሚሉት ቢባል ባጭሩ ስንፍናችንና ድክመታችንን ለመሸፈን። ለምሳሌ የሆነ መንገድ ላይ የሄድን የሚያምር ህንፃ ወይም የሚያምር ቤት ስንመለከት ምንድነው የምንለው? አድንቀን ከጨረስን በኋላ ምን አለበት ምን ዋጋ አለው ሞት አይቀርም እንላለን። ኧረ እባካችሁ ከልባችን ነው። በዚያው ምሽት የቤቱ ባለቤት ስልክ ደውሎ መጥታችሁ በነፃ ወሰዱት ቢለን ሞት አይቀርም ብለን አንተውም። በኮንትራት ባጃጅ ነበር የምንሮጠው። ከፊት ተሰልፈን የምንገኘውም እኛው ራሳችን ነን። ስለዚህ ዋሽተን ነው ሞት አይቀርም እያልን ያለ ነው ማለት ነው። ምክንያቱም ሌላ ክፉ ስራ ላይ እንደፈለግነው እየሆንን እዛ ሀብትና ንብረት ላይ ሞት አይቀርም ብሎ ተአምር የለም። በአንድ ወቅት ሁለት ጎረቤቶች ነበሩ ይባላል። አንደኛው ሁልጊዜ የሚለፋ አትክልትን የሚተክል የወይን እርሻውን የሚያሳምር በጣም ትጉህ ገበሬ ነበር። አንደኛው ደግሞ ቀኑን ሙሉ ጥላ ስር ተኝቶ ሞት አይቀርም እያለ የሚሳለቅ ሰው ነበር። ታዲያ በአንድ ወቅት ሰነፉ ሰው ሄደና ለገበሬው ምን አለው? መቼም ሰነፎች ለመሳለቅ አናፍርም። ወዳጄ ሆይ ለምንድነው እንዲህ የምትደክመው? ነገ እኮ መሞታችን አይቀርም። የተከልከው አትክልትንም ሳትበላው ልትሞት ትችላለህ። ስለዚህ እንደኔ ቀኑን ሙሉ ጥላ ስር ተኝተህ ብትውል ይሻልሃል አለው። ገበሬውም እንዲህ አለው፣ አዎ እውነትህን ነው ወዳጄ ሞት አይቀርም። ግን እኔ ነገ ስለምኖር አይደለም የምሰራው፣ ዛሬ በህይወት ስላለሁ ነው። ደግሞ ሞት የፈጣሪ ስራ ነው፣ የኔ ድርሻ ደግሞ መስራት ነው። ድንገት በሞትም እንኳን የሰራሁት ለሌሎች እረፍት ይሆናልና ችግር የለውም ብሎ ላከው። ከትንሽ ዓመታት በኋላ ረሃብ መጣ። ገበሬው ያከማቸው እህል በልቶ አለፈ፣ ለሌሎችም አተረፈ። ሰነፉ ግን ሞት አይቀርም እያለ በረሃብ ሞተ። የገደለው ሞት ሳይሆን ሳይሞት ሞታለሁ ብሎ ስራ ማቆም ነው ይባላል። ስለዚህ ሞት አይቀርም ማለት ስራ አትስራ ማለት አይደለም። ለዛ ነው እኔ እናንተ ሀብት ስናጣ ስኬት ሲጠፋን ወይንም በራሳችን ስንፍና መለወጥ ሲያቅተን ለማን ይተርፋል ሞት አይቀርም እያን ራሳችንን ምናታለን። በጣም የሚገርመው ደግሞ ቤታችን ውስጥ ባለችው ትንሽ መሬት ስንከራከር የምንወለው ፍርድ ቤት ላይ እኛው ራሳችንን። እውነተኞች ብንሆን ኑሮ ከወንድሞቻችንና እህቶቻችን ጋር ወደ ክርክርና ጥላቻ የሚያስገባ ነገር ሲመጣ በዚያን ጊዜ ሞት አይቀርም ባለን ነበር፣ እውነተኞች ብንሆን ኑሮ ማለት ነው። አሁን ግን አቅም ስናጣና እጃችን ሲያጥር ሞት አይቀርም እንላለን። አቅም ስናገኝና ብርቱዎች በሆንበት ጉዳይ ላይ ክፉም ላይ ጭምር እየተጋፈጥን ሞት አይቀርም ብሎ ተአምር የለም። በአጠቃላይ ምን ለማለት ነው? ክፉ ነገር ላይ እንደፈለግን ያደረግን ሀብትና ንብረት ላይ ሞት አይቀርም ማለት ራሳችንን መደበቂያ ነው። ሞት ደግሞ የማይቀረው ራሱ መጥቶ ሲወስደን እንጂ እንደ ሰነፉ ራሳችንን ሄደን ቀድመን ስንጋብዘው አይደለም። ይመቻችሁ።